መጽሐፍ ቅዱስ ያለማቋረጥ ስለምትጨቃጨቅ ሴት ጮክ ብሎና በግልጽ እንደሚናገር ያውቃሉ? ምሳሌ 21:9 እንዲህ ይላል፣ ከጭቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ማዕዘን ላይ መኖር ይሻላል። እግዚአብሔር ራሱ ያለማቋረጥ ጠብ ከሚያመጣ ሰው ጋር በምቾት ከመኖር በሰገነት ላይ ለንፋስ ለዝናብና ለፀሐይ መጋለጥ ብቻውን መሆን ይሻላል ይላል። በመሬት ውስጥ አይደለም፣ በእንግዳ ማረፊያ ክፍል ውስጥም አይደለም፣ በጣራ ላይ ንፋስ ባለበት ነገር ግን ሰላም በሞላበት። እግዚአብሔር የሚያስጠነቅቀን ይህ ብቻ አይደለም። ምሳሌ ምዕራፍ 27 ከቁጥር 15ም እንዲህ ይላል፣ ጨቅጫቃ ሚስት በዝናብ ቀን እንደሚወርድ የማያቋርጥ ጠፈጠፍ ናት። ጠበኛ ሚስት በዝናብ ጊዜ እንደሚንጠባጠብ የጣሪያ ላይ ጣሪያ ናት። እስቲ ያስቡት፣ ይንጠባጠባል፣ ያንጠባጥባል፣ ያንጠባጥባል፣ የማያባራ ድምፅ ያለማቋረጥ። ውድ እህቶች፣ በዋናነት ስለምናወራው በዚህ ዓለም ላይ መጫጫ ስለማያስፈልግበት ነገር ነው። መዋጋት፣ መጨቃጨቅና የበላይነት ኃያልነት አንዱን የማስከበር ትንቅንቅ። ይህ ቤታችሁን የጦር ሜዳ ያደርገዋል እንጂ ነፍስን የምትወዳቸውን ሰዎች ዋጋ ያስከፍላል እንጂ ሰላም አያመጣም። ምሳሌ ምዕራፍ 14 ከቁጥር 1ም ኃይለኛ ተቃርኖ ይሰጣል ሲል ይናገራል። ጠቢብ ሴት ቤቷን ትሰራለች፣ ቂል ሴት ግን በገዛ እጇ ታፈርሰዋለች። ብልህ ሴት ቤቷን ትሰራለች፣ ተላላ ሴት ግን በገዛ እጇ ታፈርሰዋለች። የምንናገረው እያንዳንዱ ቃል በፍቅር የተተከለ ጡብ ነው፣ ወይም የመተማመንና የሰላምን ግንብ የሚያፈርስ ግርፋት ነው። ቤታችን የሚያድግበት ምክንያት ወይም የሚፈርስበት ምክንያት ሊሆን ይችላል። ራሳችሁን ጠይቁ። እየገነባነው ነው ወይስ እያጠፋነው ነው? ሰላም እየሰጠን ነው ወይስ እየወሰድንበት ነው? የእግዚአብሔር ቃል ዝም አይልም፣ እኛም እንዲሁም